ቅዱሳን ህይወት የመንፈስ ቅዱስ ፍሬ እንዲገለጥብን ካስፈለገ አንደኛ ጤናማ የሆነ በቅዱስ ቃሉ ላይ የተመሰረተ ያመጋገብ ስርዓት ያስፈልጋል። ምን አይነት የሆነ ጤናማ የሆነ ምክንያቱም ጤናማ ያልሆነ ስላለ ጤናማ የሆነ በቅዱስ ቃሉ ላይ የተመሰረተ የአመጋገብ ስርዓት ያስፈልጋል። ለማደግ የመንፈስ ቅዱስ ፍሬ በህይወታችን እንዲገለጥ የክርስትና የብስለት ህይወት በእያንዳንዳችን እንዲገለጥ ያመጋገብ ስርዓታችን ጤናማ መሆን አለበት። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እስከ 3 ጌታ ጸጋ ጨምርልን። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ ምዕራፍ 1 ቁጥር 23 ላይ ዳግም የተወለድነው በቅዱስ ቃሉ እንደሆነ ይነግረንና ያው የወለደን ቃሉ ደግሞ የማደጋችንም መሰረት እንደሆነ ይነግረናል። ተመልከቱ። ስለዚህ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ ማደግ ማቹሪቲ ብስለት በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ምን የሌለበትን? ተንኮል የሌለበትን የቃሉን ወተት። ለማደግ የእግዚአብሔር ቃል ዕውቀት ያስፈልጋል። ለብስለት ተንኮል የሌለበት ብዙ ተንኮል ያለባቸው ስላሉ ከዚህ በፊት እንዳልነው ተንኮል ያለባቸውን የተቀላቀሉ ነገሮችን እናውቃለን ሁላችን። በርበሬው ውስጥ ምን ሲጨምሩ ነበረ? ሸክላ ሲጨምሩ ነበር። እያገሳን የዛሬው ያምራል እያልን ወተናል። ምንም አልሆንም፣ ተስማምቶን ነው መሰለኝ። ኦኬ። እንጀራው ውስጥ ምንድነው ያስገቡት? ጀሶ። ሃሌሉያ እያልክ ትወጣለህ። ቅናሽ ነው ምግቡ ትላለህ። ቀጥሎ ወተቱ ውስጥ ምን ጨምረዋል? ውሃ። ምንም አልመሰለን ብያችሁ የለ። እንጀራው ውስጥ ጀሶ ተጨመረና ሰውየው ሆዱን ታሞተኝቶ ሐኪሙ ምንድነው የሚያደርግ? ምልክቱ ምንድነው ሲሉት ያላለቀ ቤት ሳይ ሂድና ተለጠፍ ይለኛል። አበሻም እኮ እንደዚያም እየሆነ ይቀልዳል በራሱ ማለት ነው። እስከዚህ ድረስ ተደርሷል።